ሄሎ ሄሎ፣ እንደምን አላችሁ? ደስ የሚል ቀን ለእናንተም ደስ የሚል ቀን ይኑላችሁ። እግዚአብሔር ይመስገን። ዛሬ እስቲ ስለ አድቨርታይዝመንት ነው ማውራው። አዎ የውሸት አድቨርታይዝመንት ሰለቸን። አዎ እስቲ እንቀይር። እውነትን የተመረከዘ አድቨርታይዝ ብናደርግ ህዝብን ያገለግላል፣ ህዝብን ይጠቅማል፣ እናንተም ደስተኛ ትሆናላችሁ። የውሸት አድቨርታይዝመንት ፕሊዝ አናሰራጭ። አዎ ስፔሻሊ ደግሞ በቤት ጉዳይ ይህንን ቤት ብትገዙ በወር $3000 ይከራያል። ሪሊ ስናት ትሩ። ያ እውነት ይዛችሁ አስተምሩ ህዝቡን። ሁለተኛ እዚህ ጡረታ የወጣ ሽማግሌ የጻፈውን መጽሐፍ ቁጭ ብላችሁ የምትተነትኑ ለማን ነው የምትተነትኑት? ህዝቡ እኮ ገና ያላደገ ህዝብ እኮ ነው። እስቲ ትምህርት ቤት ክፈቱለት። እስቲ ዲሲፕሊን፣ ኢንፌክሽን ኮንትሮል፣ ስለ ትምህርት፣ ስለ ጤና የሚያስተምር ትምህርት ቤት ክፈቱለት። እስቲ አስተምሩት ስለ እንዲህ አይነት ነገር። መጀመሪያ የሚሰራውንና መጨረሻ የሚሰራውን ነገር ለዩና ወቁ። ዋናው እሱ ነው ለኢትዮጵያ ህዝብ የሚያገለግለው። እባካችሁ ጥሩ ነገር እናስተላልፍ። ውሸት አይጠቅምም። ያ እዚህ ላይ ስሩበት። አይሆፕ ይጠቅማችኋል ብዬ ገምታለሁ። ኦኬ ባይ